ሰላም ዛሬ እንግዲህ በቀላሉ ላሳያችሁ የፈለኩት ሪአክሽን ቪዲዮ እንዴት ነው በኦቢኤስ ስቱዲዮ በቀላሉ መስራት የምንችለው የሚለው ላሳያችሁ ነው። ምክንያቱም አንዳንዴ ሰዎች ሪአክሽን ቪዲዮ ሰርቶ እኛን ስራ ሰጥቶ እናያለን እና ደግሞ ገቢ ከሱ ማግኘት አንችልም እንችላለን። ሪአክት አድርገን የተሰማንን ቪዲዮ ላይ ሪአክት አድርገን ለማሳየት በቀላሉ እናደርጋለን። ኦቢኤስ ስቱዲዮን እናወርዳለን። እሱን ለማውረድ ደግሞ ቪዲዮ ሰርቼላችኋለሁ። 2 ደቂቃ ቪዲዮ ነው። ሄዳችሁ ዳውንሎድ አድርጋችሁ ወይ ደግሞ ከፈለጋችሁ እዛው ያያችሁ ስቴፑን በመድገም ብቻ ዳውንሎድ ማድረግ ይቻላል። አንዴ ዳውንሎድ ካደረጋችሁ በኋላ ተከፍቱታላችሁ ማለት ነው። ከከፈታችሁ በኋላ ረን ኖርማል ወይ ትሉትና ይሄ ፊቸር ይመጣላችኋል። ይሄን ካሜራ እኔ አሁን ካሜራ ስለጨመርኩበት ነው የቪዲዮ ካፕቸር ዲቫይስ እና ዲስፕሌይ ካፕቸር አድርጌ ስክሪን ሪከርድ እያደረኩ ነው ማለት ነው። እናንተ ከዛ ፊት የሚመጣላችሁ ሙሉ ይሄ ብላክ እንትኑ ይመጣላችኋል። እሱንም እንደከፈተላችሁ ምን ታደርጋላችሁ? ይሄ ሲን ይባላል። ይሄኛው ያው ለማታውቁት ይሄኛ ደግሞ ሶርስ ይባላል። ራሱ ስም አለው። ከላይ ኦዲዮ ሚክሰር አለው፣ ሲን ትራንዚሽንስ አለው እና ኮንትሮልስ አለው። እናንተ ሲናችሁን እዚህ ጋር ቢልድ ታደርጋላችሁ። ለምሳሌ እዚህ ጋር ሪአክሽን ቪዲዮ መስራት የፈለኩት፣ ስለዚህ ሲኔን አንደኛውን ሲን ሪአክሽን ቪዲዮ ይላል። ከተጨማሪ ሌላ ነገር መጨመር ይችላል። ፕላስ ሳይኗን ብቻ አድ ሲን ትላለች ከታች። ሁለተኛ ደግሞ ሶርስ ትመጡና የምትፈልጉት ለምሳሌ ራሳችሁን መቅረጽ ነው። ከጎን እናንተ እየተቀረጻችሁ ከዛ ሪአክሽን ቪዲዮ መስራት የፈለጋችሁ። ስለዚህ መጀመሪያ ምን ያስፈልጋችኋል? ቪዲዮ ካፕቸር ዲቫይስ ማስገባት አለባችሁ። ወይ የፒሲውን የራሱን ወይ ደግሞ ሌላ ተጨማሪ ማለት ነው። ካሜራ ጽድት ያለ ካሜራ ካላችሁ ሞባይልም አጀስት አድርጋችሁ ተጠቀማላችሁ። እኔ ቪዲዮ ካፕቸር ዲቫይስ ከትቻለሁ። ከዚህ ከሶርስ ውስጥ እያችኋል። ይሄንን ያው እዚሁ ፕላስ አድርጌ እቺኛው በተጨማሪ ዲስፕሌይ ካችሁ ስክሪናችሁ ላይ ራን የምታደርጉ ለምሳሌ ሪአክት የምታደርጉበትን ቪዲዮ ሁሉንም ስክሪን ላይ አንዱ ሲሆን እሱን በመንካት እዚህ ፕላስ ሳይኗ ላይ መታችሁ ይኸው እዚህ ጋር ዲስፕሌይ ካፕቸር አለ። ይሄንን ድግ አድርጋችሁ መክፈት ትችላላችሁ። ሁለተኛ መጀመሪያ ስለከፈትኩት ነው ሁለት ያለው። ስለዚህ እዚህ ጋር ይኸው አለ ያቻር ዲስፕሌይ ካፕቸር። እንዲህ ከከፈታችሁ በኋላ ይሄንን ፊታችሁን ለመቅረጽ ከላይ ፊታችሁን እቺኛውን ይዛችሁ እንዲህ ማስፋትና ማጠብ ትችላላችሁ። እኔ ያን እንዲህ አጥብቤዋለሁ ቪዲዮውን ሙሉ ከቨር እንዳያደርግብኝ። ከዛን ይሄኛውን ከታች ካረኩት እኔ አልታይም አይደል? ስለዚህ ከላይ አደርገዋለሁ ማለት ብድግ አድርጌ ከላይ አደርገዋለሁ። ያው ከላይ ሆነ። ቪዲዮ ካፕቸር ዲቫይስ ከላይ ሲሆን እናንተ ፊታችሁን ከፈለጋችሁ እዚህ ጋር፣ ከፈለጋችሁ እዚህ መሃል ላይ፣ ከፈለጋችሁ በታች፣ በቃ ከፈለጋችሁ ደግሞ ማጥፋትም ትችላላችሁ። እዚች ጋር መታችሁ እቺ ምልክት በመንካት ማለት ነው። ስለዚህ ራሳችሁን መቅረጽ ትችላላችሁ ማለት ነው። ይሄን ካረኩ በኋላ ለምሳሌ እንደ ሳምፕል የሆነ ቪዲዮ ካለኝ እስቲ ፈልጌ እንትን ልበል። አሁን እኔ ሪአክት ላረግበት የፈለኩት እንበልና ከዚህ በፊት የቀረጽኩት ካለ እስቲ እዚህ ውስጥ እዚህ ጋር ይኖራል ብዬ አስባለሁ። የሆነ ቪዲዮ ከዚህ በፊት ሪአክት ያደረኩበት ነው። እየከፈተ ነው። እናንተ መጀመሪያ ፎልደር ከፍታችሁ ማዘጋጀት አለባችሁ። ስለዚህ አሁን ይሄን ዘፈን እዚህ ጋር ሪአክት አሁን ይሄንን ሲጠጣ ምን ሪአክት ማድረግ ይችላል። ዘፈኑ እንትን የጀመረበት ስታይሉ ላይ ሪአክት ማድረግ እንችላለን ማለት ነው። ስለዚህ ሪአክሽን ቪዲዮ በመፈለጋችሁበት የእናንተ ኤነርጂ ወሳኝ ነው፣ ኦዲየንሱን ሪቴል ለማድረግ። ምክንያቱም የኤዱኬሽናል ቪዲዮ አይደለም፣ ሰው ለመደበር ነው የሚገባው። ሪአክሽን ቪዲዮ የሚያይ ሰው ኦቢኤስ ይታወቃል። ሰዓቱን እዛ ላይ ትንሽ ለመደበር አይደል? ስለዚህ እናንተ በደንብ ተዘጋጅታችሁ ሰዎችን ማስደሰት መቻል አለባችሁ ማለት ነው። ለእናንተ እንደዚህ ማወራው እናንተ እንዲያርግታችሁ መስራት አለባችሁ። ምክንያቱም ሪአክሽን ቪዲዮ መስራት ብቻ መቅረጽ መቻል ብቻ እንዲህ ማውራት ብቻ በቂ አይደለም። ኢነርጂ ጨምራችሁበት፣ ሰዎችን ኤዲቲንግ ጨምራችሁበት የምታሳምሯት ነገር ሰዎችን አቴንሽን ለመሳብ ትሆናለች ማለት ነው። እዚህ ጋር አሁን ልክ ሊጀምሩ ሲል ነው። በመሀል ለምንድነው ኮፒራይት የሚባል ነገር አለ። ስለዚህ እሱን ለማስቀረት በሆነ ተወሰነ 7 ሰከንድ ምናምን እየጠበቃችሁ ከቪዲዮ ጋር ቪዲዮውን ሌላ ጊዜ ዘፈኑን ስለሚያዳምጥ እናንተ የምታደርጉትን ነገር ምናምን ደስ ሊለው ይችላል። ለምሳሌ በቋንቋ ኤክስፕሌን ማድረግ ካልቸሩን ከሆነ አለባበሱን፣ አዛፈኑ፣ አጨፋፈሩ እያቆማችሁ ማለት ነው። ወርም ማቆም ሰውን ያሰለቻል። እናንተ የምታወራት ነገር ደግሞ ሰው ደስ ሊለው ይችላል። ስለዚህ
ስለዚህ አሁን ቀስ ብሎ ወደ ድምፁ እየገባ ነው። እያሳለፈ ቆረጥ እያደረጋችሁ ትችላላችሁ፣ እያሳለፋችሁ ትችላላችሁ። ወደ ኋላ እየመለሳችሁ ለምሳሌ ሪአክሽን ቪዲዮ ወይ ደግሞ ውጭ ላለ ሰው ይህን ነገር እንዴት በጀርባ አቀራረጹ ምኑ ላይ ድምፁ ላይ ኢነርጂ ከዛ ሪፒት በማድረግ ዘፈኑ ለምሳሌ ድምፁን በማስመሰል ሊሆን ይችላል። ስለዚህ ሪአክሽን ቪዲዮ እንዲህ መስራት ትችላላችሁ ማለት ነው። ስለዚህ ይህንን የሚረዳችሁ ከሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ እኔንም ሰፖርት ማድረግ ትችላላችሁ። ስላያችሁ አመሰግናለሁ።